እስራኤልና ኢራን ግን ለዘመናት መቋጫ ያላገኘ ደመኛ ጠላቶች የሆኑበት ምክንያት ብዙ ግራ የሚያጋቡ ነገሮች አሉት። ወትሮም በጠላትነት በአይነ ቁራኛ የሚጠባበቁት ሲበረታም በቀጥታና በተዘዋዋሪ የሚፋለሙት እስራኤልና ኢራን ባለፈው ዓመት ሰኔ 5 2017 ዓ.ም እስራኤል በከፈተችው ጥቃት ወደ ለየለት ጦርነት ውስጥ ገብተው ነበር። እስራኤል በኢራን ዋና ከተማና በተለያዩ የሀገሪቱ ክፍሎች ውስጥ በፈጸመችው ከባድ ጥቃት በርካታ የሀገሪቱ ከፍተኛ የጦር አዛዦችና የኒውክሌር ሳይንቲስቶች ሲገደሉ የኒውክሌር ተቋማትና ወታደራዊ መሰረተ ልማቶቿ ላይ ጉዳት አድርሳለች። ይህንን ጥቃት ተከትሎ ኢራን በበኩሏ የአጸፋ እርምጃ በመውሰድ በርካታ የእስራኤል ከተሞችን በሚሳኤሎችና በድሮኖች አጥቅታለች። የኢራን የኒውክሌር መርሃ ግብርን ለማስቆም አሜሪካ ለ3 ዙር ድርድር አድርጋ መቋጫ ላይ ሳይደርስ ድጋሚ በእስራኤል ጀማሪነት የካቲት 1 ቀን 2018 ዓ.ም ከአሜሪካ ጋር በመቀናጀት ኢራን ላይ ጥቃት ተፈጽሞባታል። እስራኤልና ኢራን ለዘመናት የዘለቀ ባላንጣዎች ናቸው። በሁለቱ ሀገራት መካከል የቆየው ከፍተኛ የጠላትነት ስሜት በመካከለኛው ምስራቅ ሰላም እንዲርቅ ዋነኛ ምክንያት ሆኖ ቆይቷል። ቴህራን ከምድረ ገጽ እንድትጠፋ የምትሻትን እስራኤልን ትንሿ ሰይጣን ስትላት፣ አሜሪካንን ደግሞ ትልቋ ሰይጣን በማለት ለሁለቱም ያላትን ተመሳሳይ አመለካከት ስታንጸባርቅ ቆይታለች። ኢራን እስራኤል ላይ ቀጥተኛ ጥቃት ከመፈጸም ይልቅ በገንዘብና በትጥቅ የምትደግፋቸውን ቡድኖች በመጠቀም በእጅ አዙር ጥቃት እንደምታስፈጽም ይነገራል። እስራኤል እንደ ሀገር ከተመሰረተች በኋላ በቀዳሚነት ዕውቅና ከሰጧት ሙስሊም ሀገራት መካከል ቀዳሚ ኢራን ነበረች። ታዲያ ሁለቱን ሀገራት ደመኛ ጠላቶች ያደረጋቸው ምንድነው? የቴህራንና የቴል አቪቭ ጠላት ምንጭ ምንድነው? እስከ አውሮፓውያኑ 1970ዎቹ መጨረሻ ድረስ በእስራኤልና በኢራን መካከል የነበረው ግንኙነት ከሌሎቹ የመካከለኛው ምስራቅና የባህረ ሰላጤው ሀገራት በተለየ መልካም የሚባል ነበር። እስራኤል በ1948 ላይ ከተመሰረተች በኋላ ከግብጽ በመቀጠል ለአይሁዳዊቷ ሀገር ዕውቅና በመስጠት ሁለተኛዋ እስላማዊት ሀገር የነበረችው ኢራን ናት። በወቅቱ ኢራን ትመራ የነበረው በመካከለኛው ምስራቅ ጠንካራ የአሜሪካ አጋር በነበረው የሻህ ፓህላቪ ስርወ መንግስት ነበር። እንደ አውሮፓውያን አቆጣጠር 1979 ላይ የኢራን እስላማዊ አብዮትን ተከትሎ መንግስታዊ ለውጥ ሲደረግ በሁለቱ ሀገራት መካከል ያለው ልዩነት መልኩን ቀየረ። ለአያቶላህ አሊ ካሚኒ እስላማዊ አብዮት የሻህ መንግስትን ገርሶ ራሱን የጭቁኖች መሪ አድርጎ ብቅ ሲል የመንግስታቸው ዋነኛ መለያ የአሜሪካና የአጋሮቿን ኢምፔሪያሊዝም መቃወም ሆነ። የአያቶላህ አስተዳደር ኢራን ከእስራኤል ጋር የነበራትን ግንኙነት አቋረጠ። ለእስራኤል ፓስፖርትም ዕውቅናም ነስቶ በቴህራን የነበረውን የእስራኤል ኤምባሲን የእስራኤል መንግስት ሲዋጋ ለነበረው ለፍልስጤም ነጻነት ድርጅት PLO አሳልፎ ሰጠ። በመላው ዓለም የሚካሄዱ ግጭቶችን የሚያጠናው ኢንተርናሽናል ክራይሲስ ግሩፕ ዳይሬክተር የሆኑት አሊ ቫኤዚ የኢራን መሪዎች ጥላቻ የጀመረው ገና ከጠዋቱ ነው ይላል። በእስራኤል ላይ የመረረ ጥላቻ የአዲሱ የኢራን መንግስት መገለጫ የሆነው አብዛኛዎቹ የኢራን አመራሮች እንደ ሊባኖስ ባሉ አካባቢዎች ከፍልስጤም ተዋጊዎች ጋር ወታደራዊ ልምምድና የሽምቅ ውጊያ ሲያደርጉ ቅርበት ስለፈጠሩ ነው ይላል። ከዚህ በተጨማሪም አዲሲቷ ኢራን ራሷን የፍልስጤማውያን ጉዳይን በማጉላት የሙስሊሞች ተቆርቋሪ ሀገር ሆና ለመታየት ስለምትሻ ጸረ እስራኤል ሆና ብቅ ብላለች። እንደ ሻኢዝ ገለጻ ቀደም ባሉት ዓመታት እስራኤል ትልቋ ስጋት ኢራቅ በነበረችበት ዘመን እስራኤል ኢራን ያመረረች ጠላት ትሆንብኛለች የሚል ጥርጣሬ አልነበራትም ይላሉ። ነገር ግን እስራኤልና ኢራን በአይነ ቁራኛ እየተጠባበቁ ቆይተው ከሳዳም ሁሴን መንግስት መውደቅ በኋላ እስራኤል በቀጠናው ለደህንነቷ አደገኛዋ ሀገር ኢራን መሆኗን በማመን የዘወትር ስጋቷ ሆነች። በተለይም ኢራን ለሰላማዊ አገልግሎት ነው የምትለው የኒውክሌር አቅም ግንባታ የበለጠ እንቅልፍ ነሳት። የእስራኤልና የኢራን የእጅ አዙር ጦርነት። ኢራን በመካከለኛው ምስራቅና በባህረ ሰላጤው አካባቢ ከእስራኤል ውጪ በቀጠናው ጠንካራ ሀገር የሆነችው ሳውዲ አረቢያን በጥርጣሬ ነው የምትመለከታት። በአብዛኛው ሱኒ ሙስሊሞች በሚኖሩበት ቀጠና የብዙሃን ሺያ ሙስሊሞች መገኛ የሆነችው ኢራን ወደፊት ሊቃጣባት ከሚችል ጥቃት ራሷን ለመጠበቅ ስትል በመረጠችው ስትራቴጂ ከተቀረው ዓለም ልትነጠል መቻሏ ሻይዝ ይገልጻሉ። በዚህም የኢራን መንግስት ከሀገራት ይልቅ በአካባቢው የተለያዩ ዓላማዎችን አንግበው ከሚንቀሳቀሱ ቡድኖች ጋር በማበር ፍላጎቱን ለማስጠበቅ ሲጥር ቆይቷል። ኢራን አክሲስ ኦፍ ሬዚስታንስ ስትል የምትጠራው ስብስብ በሊባኖስ፣ በሶሪያ፣ በኢራቅና በየመን የተንሰራፋ ሲሆን
በዋናነት በአገሪቱ ውስጥ ያሉና ጸረ እስራኤል የሆኑ ታጣቂ ቡድኖችን ያቀፈ ነው። ቴህራን በአሜሪካና በአውሮፓ ህብረት አሸባሪ ተብሎ የተፈረጀውንና መቀመጫውን በሊባኖስ ያደረገው ሂዝቦላን ታስታጥቃለች። ጋዛን ለሚያስተዳድረው ሐማስ፣ በየመን ለሚንቀሳቀሱት ሁቲ አማጽያን ኢራን የተለያዩ ድጋፎችን በማድረግ በአካባቢው ተጽዕኖ ስትፈጥር ቆይታለች። እስራኤል ደግሞ ኢራን በዙሪያዋ ይህ ሁሉ ስታከናውን ዝም ብላ አልተመለከተችም። ኢራን ውስጥ የሚገኙ ኢላማዎችን እንዲሁም በዙሪያ ባሉ ሀገራት ውስጥ የሚንቀሳቀሱ በቴህራን የሚደገፉ ቡድኖች ላይ እርምጃ ስትወስድ ቆይታለች። ባለፉት ዓመታት በኢራንና በእስራኤል መካከል የነበረው ጦርነት ከመጋረጃ ጀርባ ያለ ጦርነት ተብሎ ሲገለጽ ኖሯል። እዚህ ደግሞ ምክንያቱ ሁለቱ ሀገራት በሌሎች ሀገራት ውስጥ በሚገኙ ኢላማዎች ላይ ለሚፈጽሙት ጥቃት ኃላፊነት ሲወስዱ አይታይም። በተለይ ኢራን እስራኤልን በቀጥታ ከመተንኮስ ይልቅ በምትደግፋቸው ታጣቂ ቡድኖች በኩል በእጅ አዙር ስታጠቃት ኖራለች። እንደ አውሮፓውያን አቆጣጠር 1992 የወቅቱ የሂዝቦላ መሪ የነበሩት አባስ አል-ሙሳ ግድያን ተከትሎ ለኢራን ቅርበት ያለው እስላማዊ ጂሃድ ቡድን ደቡብ አሜሪካ አርጀንቲና ውስጥ የሚገኘውን የእስራኤል ኤምባሲን በቦምብ አጋይቶ 29 ሰዎች ገድሎ ነበር። እስራኤል ለሂዝቦላ መሪ ግድያ ኃላፊነት ባትወስድም የቴል አቪቭ የደህንነት ተቋም የሆነው ሞሳድ ግድያውን መፈጸሙ ይታመናል። እስላማዊ የጂሃድ ቡድንም ቢሆን የእስራኤልን ኤምባሲ ያጋየው ያለ ኢራን ዕውቅና እንደማይሆን በብዙዎች ዘንድ ይታመናል።